ሄሎ ጤና ይስጥልኝ። ከኢዮር ኮንስትራክሽን የተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን የምንመለከተው አንድ ቢልዲንግ በምንሰራበት ጊዜ ኮለን ዲዛይን እናደርጋለን። ያንን ኮለን ዲዛይን ስናደርግ ምን አይነት ፖይንቶችን ኮንሲደር ማድረግ አለብን የሚለውን እንመለከታለን። ጠቅለል አድርገን ምን አይነት ፖይንቶች ላይ ትኩረት ማድረግ እንዳለብንና እንዴት ማየት እንዳለብን የሚለውን እናያለን። አብራችሁን ቆዩ። እንግዲህ ኮለን ዲዛይን በምናደርግበት ሰዓት ላይ ምን አይነት ኮለን ነው ዲዛይን የምናደርገው የሚለውን መጀመሪያ እናያለን። ታይፕ ኦፍ ኮለኑ ማለት ነው። አንደኛው አርሲ ነው፣ ሬንፎርስድ ኮንክሪት የሚባለውን ኮለን ነው የምናየው። ሁለተኛው እንደዚሁ እንግዲህ ስቲል ኮለን ሊሆን ይችላል። ስለዚህ የትኛውን ነው ዲዛይን የምናደርገው የሚለውን መጀመሪያ ቼክ ማድረግ አለብን። ሬንፎርስድ ኮንክሪት ከሆነ እንግዲህ ያው እንደምታውቁት አርሲ ኮለን የታወቀ እንግዲህ ኮንክሪት እና ከስቲል ሬንፎርስ ተደርጎ የሚሰራ ኮለን ታይፕ ነው። እሱን ስንሰራ እንዴት አድርገን ዲዛይን ማድረግ አለብን የሚለውን ስንለይ ታይፖቹን እናያለን። እንደዚሁ ደግሞ ቀጥለን ስንመለከት እንግዲህ አርሲ ኮለን እንግዲህ ምርጫችን የምናደርግበት የራሱ የሆነ እንግዲህ አድቫንቴጆች አሉት። ከዛ ውስጥ እንግዲህ ሬንፎርስድ ኮንክሪት ኮለንን ምርጫችን የምናደርግበት እንግዲህ ያው ኮምፕሬሄንሲቭ ሎድን የመሸከም አቅም ስላለው ነው። እሱን እንግዲህ ቼክ ማድረግ ነው እንግዲህ ያለብን ማለት ነው። ስለዚህ እንግዲህ ኮምፓውንድ ኦፍ ኮንክሪት ዊዝ ኢምቤድድ ስቲል ፍሬም ማለት ነው እንግዲህ። ስለዚህ እሱን ከዚህ አንጻር ቼክ እናደርጋለን። ኮምፕሬሄንሲቭ ሎድን የመሸከም አድቫንቴጅ ስላለው እሱን እንመርጣለን። ካልሆነ ደግሞ እንደዚሁ ስቲል ኮለን ደግሞ ከሆነ ዲዛይን የሚደረገው ሃይሬዝ ቢልዲንግ ሲኖር ወይም ደግሞ ኢንዱስትሪያል ቢልዲንጎች ሲኖሩ እንግዲህ ተመራጭ የሚሆነው ብዙ ጊዜ ስቲል ኮለን ነው። ከምንሰራው ዲዛይን አንጻር እንግዲህ የትኛው ነው መጠቀም ያለብን የሚለው ነው እዚህ ጋር የምናየው። እንግዲህ ስቲል ኮለን የራሱ የሆኑ እንግዲህ አድቫንቴጆች አሉት ወይም ደግሞ ኢምፖርታንሶች አሉት። ከዛ ውስጥ እንግዲህ እዚህ ጋር ስንመለከት የምናየው ምንድነው ሎድ ቢሪንግ ካፓሲቲ ያለው ማለት ነው። ያ ማለት ምን ማለት ነው? ያ ስቲል ኮለን እንግዲህ ኤክሰፕሽናል የሆነ ስትሪንግዝ አለው፣ እንደዚህ የሚሸከማቸው ሎዶች አሉ ማለት ነው። ስቲል ኮለን እንግዲህ የራሱ የሆኑ አድቫንቴጆች አሉት። ሎድ ቢሪንግ ካፓሲቲው አሪፍ ነው። እንደዚህ ዱራቢሊቲ ያለው፣ ቨርሳቲሊቲ ያለው፣ ፋየር ሬዚስታንስ እንግዲህ እነኚህን ከግምት ውስጥ እናስገባለን። ዲዛይን የምናደርገው ኮለን እንግዲህ ስቲል ነው ብለን ስንል ይሄንን ነው ኮንሲደር የምናደርገው። እንደዚሁ እንግዲህ ታይፕ ኦፍ ስቲል ኮለንን እንግዲህ በምናይበት ሰዓት ላይ እንግዲህ ከሼፓቸው አንጻር እንደዚህ ኮንፊገሬሽናቸው አንጻር እንደዚሁ እንከፋፍላቸዋለን። ከነዛ ውስጥ እንግዲህ ሞስት ኮመንሊ የምንጠቀማቸው ዋይድ ፍላንጅ የምንለው እንግዲህ ኮለን አለ፣ ሆሎ ስትራክቸራል ሰክሽንስ የምንላቸው ኮለን አሉ፣ እንዲሁም ደግሞ ቢልዲንግ አፕ የሆኑ ኮለኖች አሉ ማለት ነው። ስቲል ኮለን ላይ እንግዲህ ስቲል ኮለን አድቫንቴጃቸው ምንድነው? ሃይ ስትሬንግዝ አላቸው። ዳክቲሊቲ እንግዲህ አሪፍ ናቸው። ስፒድ ኦፍ ኮንስትራክሽን ላይ አድቫንቴጅ አላቸው። ሪሳይክሌቢሊቲ አላቸው ማለት ነው። እንግዲህ አድቫንቴጅ ኦፍ ስቲል ኮለንን ስንመለከት ሃይ ስትሬንግዝ አላቸው፣ ዳክቲሊቲ ካራክተር ላይ አሪፍ ናቸው። ያ ማለት ምን ማለት ነው? እንግዲህ ሲግኒፊካንት የሆነ ዲፎርሜሽን አላቸው ከፌለር በፊት ማለት ነው። እንግዲህ ስፒድ ኦፍ ኮንስትራክሽን ላይ እንግዲህ አድቫንቴጅስ ናቸው። ቀጥሎ ደግሞ ሪሳይክሌቢሊቲ አድቫንቴጅ አላቸው ማለት ነው። ቀጥለን የምንመለከተው እንግዲህ ኮምፖዚት ኮለን ነው። እንግዲህ ኮምፖዚት ኮለን ሚንስ እንግዲህ ስቲል ኮለን እና እንዲሁ ኮንክሪቱን ሁለቱን ኮምባይን በምናደርግበት የምናገኘው ስትራክቸራል ታይፕ ነው። እዚህ ጋር እንግዲህ ዋናው ዲዛይን ልናደርግ ስንል በጣም ትኩረት አድርገን ልናያቸው የሚገቡ ፖይንቶች አሉን። የኮለን ዲዛይን ላይ በምንሰራበት ሰዓት ላይ እንግዲህ ሎድ ካልኩሌሽኑ ላይ ኮንሲደር ማድረግ አለብን። ያ ማለት ምን ማለት ነው? ሎድ ካልኩሌት ስናደርግ እንግዲህ ዲፍረንት ታይፕ ኦፍ ሎድስ አሉን። ላይቭ ሎዶች አሉ፣ ዴድ ሎዶች አሉ፣ ዊንድ ሎድ የምንለው አለ፣ እንደዚሁ ሴስሚክ ሎዶች አሉ። እነኚህን እንግዲህ በትኩረት እንዴት አድርገን ካልኩሌት ማድረግ እንዳለብን ከኢቢሲኤስ ኮድ አንጻር ተመልክተን ይህንን እንግዲህ ኮንሲደር አድርገን ነው የምንሰራው ማለት ነው። በዚህ ሰዓት እንግዲህ አናላይዝ ማድረግ ያለብን እንግዲህ ቶታል ኮለን ላይ የሚመጡትን ሎዶች እንግዲህ በደንብ አድርገን ከኮዱ አንጻር መመልከት አለብን ማለት ነው። ቀጥለን እንግዲህ ማቴሪያሉን ሴሌክት ማድረግ አለብን። ምን አይነት ማቴሪያል ነው የምንጠቀመው የሚለውን ወይም ደግሞ ኮንክሪቱን ግሬድ ኦፍ ኮንክሪቱ ምን ያህል መሆን አለበት የሚለውን እነኚህን ነገሮች እንግዲህ ከሎዱ አንጻር ከታይፕ ኦፍ ቢልዲንጉ አንጻር ምን አይነት ቢልዲንግ ነው የምንሰራው፣ የሚሸከሙ የሎድ አቅም ምን አይነት ነው፣ ምን ያህል ነው የሚለውን ኮንሲደር ማድረግ አለብን። ግሬድ ኦፍ ኮንክሪቱን ዲተርማይን ለማድረግ ሲ30 ነው ወይ ሲ25 ነው ወይ የሚለውን ለይተን አይደንቲፋይ ለማድረግ ማለት ነው። ቀጥታ ግሬድ ኦፍ ኮንክሪትን በተመለከተ ከዚህ ቀደም የተሰራ ቪዲዮ ስላለ ገብታችሁ መመልከት ትችላላችሁ። ለምንጠቀማቸው እንግዲህ ስቲሎች ምን አይነት ስቲል ነው የምንጠቀመው የሚለውን እነዚህን ኮዶች ማየት አለብን። እንደዚሁ ደግሞ ማቴሪያል የምንጠቀመው ካለው ከኢንቫይሮንመንታል ኮንዲሽን አንጻር ያ ቢልዲንግ ምን አካባቢ ነው የሚሰራው የሚለውን ከኢንቫይሮንመንታል ከቦታው ጂኦግራፊካል ሎኬሽንም አንጻር እነኚህ ነገሮች ኮንሲደር እናደርጋለን ማለት ነው። አሁን እንግዲህ ኮለን ዳይሜንሽን እዚህ ጋር መመልከት አለብን። እንዴት ምን አይነት ኮለን ነው የምንሰራው? ሬክታንጉላር ነው ወይ ከሼፑ አንጻር ሰርኩላር ነው ወይ ስኩዌር ነው ወይ የሚለውን እንግዲህ እዚህ ጋር አይደንቲፋይ ማድረግ አለብን። እዚህ ጋር ዲፋይ ማድረግ አለብን። ምክንያቱም እንግዲህ ኮለኑን ስንሰራ ከሚሸከመው ሎድ አንጻር ሁሉ ነገር ትኩረት አድርገን ማየት ስላለብን ነው። ቀጥለን ስሌንደርነስ ሬሾ እንግዲህ ርዝመቱ የኮለኑ ርዝመት
ከሎዱ አንፃር የሚፈጠረውን ነገር እንግዲህ በክሊንግን ከመከላከል አንፃር እነሱን በደንብ መመልከት አለብን። እንግዲህ ያው ኮለን ሳይዙን ዲተርማይን ስናደርግ ትኩረት ማድረግ ያለብን ነገሮች አሉ። እንግዲህ የኮለኑ ዳይሜንሽን ምን አይነት መሆን አለበት የሚለው ዊድዙ ምን ያህል ይሁን፣ ዴብዙ ምን አይነት ይሁን፣ ሄይቱ ምን ያህል መሆን አለበት የሚለውን ከሎድ ቢሪንግ ካፓሲቲው አንፃር እንግዲህ ከአርኪቴክቸራል ኮንስትሬት አንፃር እንግዲህ እነኚህ ነገሮች በደንብ መመልከት አለብን። ሌላው እንግዲህ ሬንፎርስመንት ዲዛይን ላይ ነው እንግዲህ ትኩረት አድርገን ስንሰራ እዚህ ላይ ማየት ያለብን ነገሮች አሉ። እንግዲህ ሬንፎርስመንቱን እንግዲህ የስቲል ኤሪያውን እንዲሁ ኮንሲደር ማድረግ አለብን። ከኤሮ ኮድ ወይም ደግሞ የተለያዩ ኮዶች አሉ እንግዲህ እዚህ ጋር የምንጠቀማቸው እንደ ሀገሪቷ ሁኔታ እንግዲህ ዩሲኤስ የኛ ኢትዮጵያ ነው። እነኛ ኮዶች እንግዲህ የስቲሉን ዳይሜንሽን እዚህ ጋር ዲተርማይን እናደርጋለን። አሬንጅመንቱን እንደዚሁ ደግሞ ዲቴል የሆነ አሬንጅመንቱን ሎንጊቲዩዲናል ባሮችን ስንጠቀም ምን ያህል ነው የምንጠቀመው የምንለው በሬክታንጉላር ሲሆን ኮለኑ ወይም ደግሞ ሰርኩላር ሲሆን ምን ያህል ሎንጊቲዩዲናል ባሮችን እንጠቀማለን የሚለውን እዚህ ጋር በጥንቃቄ እናያለን። እንደዚሁ ደግሞ ታዮችን ስንጠቀም ወይም ደግሞ ስፓይራል ሰርኩላር ሲሆን ስፓይራሎችን ስንጠቀም እንዴት ነው መጠቀም ያለብን፣ ስፔሲንጋቸው ስንት ነው መሆን ያለበት የሚለውን እንግዲህ በክሊንግ እንዳይፈጠር ስትሬንግዝ ለመፍጠር እንግዲህ እዚህ ጋር በደንብ አድርገን ማየት አለብን ማለት ነው። እንግዲህ ያው ስፔሲንጉን ተጠቅመን አሁን ለምሳሌ ኮለኑ ሄት ይኖራል። ከዛ በኋላ እነኚህን የምንጠቀማቸው ታዮች አሉ። የእነኛን ታዮች እንግዲህ ስፔሲንጋቸውን ለመጠቀም እንግዲህ ቶታል ኮለን ሄቱን እንግዲህ ለስፔሲንጉ አካፍለን ባለው የራሱ ፎርሙላ አለው። ያንን ተጠቅመን እነኚህ ታዮቹን በጥንቃቄ አሬንጅመንታቸውን እንግዲህ በደንብ አድርገን እንሰራለን ማለት ነው። ቀጥለን እንግዲህ ስትሬንግዝ እና ስታቢሊቲውን ቼክ ማድረግ አለብን። እንግዲህ የተለያዩ ሀሳቦች አሉ እዚህ ጋር የምናነሳቸው ፖይንቶች እንግዲህ አክሲያል ስትሬንግዝ የሚባል አለ፣ ቤንዲንግ ኤንድ ሺር የምንለው ነገሮች አሉ፣ በክሊንግ ሴፊቲ። እነኚህ ነገሮች እንግዲህ ከስትሬንግዝ እና ስታቢሊቲ አንጻር ኮለኑ ሊኖረው የሚገባው ስትሬንግዝ እና ስታቢሊቲ እንዲኖረው እነኚህ ነገሮች እንግዲህ በደንብ አድርገን ቼክ እናደርጋለን። አክሲያል ስትሬንግዝ እንዲኖረው ሴፍሊ ኬሪ እንዲያደርግ እንግዲህ ካልኩሌትድ የሆነውን ያንን ሎድ ሴፍሊ ኬሪ ማድረግ እንዲችል አክሲያል ስትሬንግዝ መኖር አለበት። እንደዚሁ ደግሞ ቤንዲንግ እና ሺር ደግሞ እንዳይፈጠር ከሞመንት አንጻር ወይም ደግሞ ኢሴንትሪክ ሎዱን እንደዚሁ ደግሞ ካልኩሌት አድርገን እሱን በትክክል ከኮዱ አንጻር መጠቀም አለብን። በክሊንግ ሴፊቲ ደግሞ እንደዚሁ በሁሉም ቦታ ላይ እንግዲህ ስለንደርነስ ኮለኑን ስለንደርነስ ሬሾዎቹን ቼክ ማድረግ አለብን ማለት ነው። ሌላው እንግዲህ ዲቴይሊንግ እና ፕሌስመንት ላይ ስንመጣ እንደዚሁ ፕሮቫይድ የምናደርገው ከቨር እንግዲህ በቂ መሆኑን በደንብ ቼክ ማድረግ አለብን። ምክንያቱም ከውስጥ ያለው ሬንፎርስመንት እንጠቀመው ብረት አለ አዲኩዌት የሆነ ወይም ደግሞ በቂ የሆነ ከቨር ካልተጠቀምን እንግዲህ ኢዚሊ የሚጋለጥ ከሆነ ከቨሩ ኢዚሊ ወደ ኮሮዥን ወይም ደግሞ ፋየር ፕሮብሌም ያጋጥመናል። ያንን ፋየር ሪዚስት የማድረግ አቅሙን ያጣል ማለት ነው። ወይም ደግሞ ለኮሮዥን ኤክስተርናል ኢንቫይሮንመንታል ኮንዲሽን ይጋለጥና ልክ እንደዚሁ ለኮሮዥን ይጋለጣል ማለት ነው። ስለዚህ እዚህ ጋር መጠንቀቅ አለብን። አዲኩዌት የሆነ ወይም ደግሞ በቂ የሆነ ከቨር መኖር አለበት ማለት ነው። እሱን ቼክ እናደርጋለን። ቀጥለን ደግሞ እንደዚሁ ፕሮፐር የሆነ ላፖች ወይም ደግሞ ሁኮችን ስንጠቀም ጆይንት እንደዚሁ እንግዲህ ኮለኑ ስንጠቀም እነኛን ስቴፖቹን በትክክል ከስታንዳርዱ አንጻር ማድረግ አለብን ማለት ነው። እዚህ ጋር ደግሞ እንግዲህ ዱራቢሊቲ ሜዠር የምንላቸው ነገሮች አሉ። ምን ማለት ነው እንግዲህ ያ ነገር የምንሰራው ስራ ያ ኮለን ዲዛይን ስናደርግ ዱሬብል የሆነ አውትፑት እንዲኖረን ወይም ደግሞ ኮለኑ ዱሬቢሊቲ እንዲኖረው መጠቀም ያለብን ኳሊቲ ኦፍ ማቴሪያልስ አሉ። ስለዚህ የምንጠቀማቸው ማቴሪያል ኳሊቲ እንግዲህ በደንብ እዚህ ጋር በጥንቃቄ ምን አይነት ታይፕ ኦፍ ኮንክሪት ምን አይነት ታይፕ ኦፍ ስቲል ባሮችን መጠቀም አለብን የሚለው በጥንቃቄ ኳሊቲው ቼክ መደረግ አለበት። እንደዚሁ ደግሞ በኋላ ኮንክሪቱ ከተሞላ በኋላ ፕሮፐር የሆነ የራሱ ኪዩሪንግ ዴቶች አሉት። እነኛ ኪዩሪንግ ዴቶቹ በትክክል መጠበቅ አለባቸው። ምክንያቱም አስፈላጊ የሆነውን ወተሪንግ በትክክል ውሃውን አግኝቶ ኪዩሪንግ ዴቱን ጠብቆ ሲሆን ነው እንግዲህ ቆንጆ የሆነ ዱሬብል የሆነ ኮለን ሊኖረን የሚችለው። ስለዚህ ከዛ አንጻር እንግዲህ ዱራቢሊቲ ሜዠሮቹን በደንብ በጥንቃቄ ማየት አለብን ማለት ነው። እንግዲህ እነኚህን አሁን ከላይ የተመለከትናቸውን ፖይንቶች በጥንቃቄ ከኢቢሲኤስ ኮድ አንጻር እንግዲህ ከሀገራችን ስታንዳርድ ኮድ አንጻር እንግዲህ ሁሉንም ተመልክተን ጠብቀን እንግዲህ በጥንቃቄ ኦልሞስት ወደ ዲዛይን እንሄዳለን። ያንን ካወቅን በኋላ ነው እነኛን ወሳኝ ፖይንቶቹን ዳታ ከያዝን በኋላ ነው ቀጥለን ወደ ኮንስትራክሽን ድሮይንግ የምንሄደው ማለት ነው። ከዛ በኋላ እንግዲህ ወደ ድሮይንግ እንሄዳለን ማለት ነው። ዲቴል የሆነ ድሮይንጉን ከዛ አንጻር እንሰራለን ማለት ነው። እነኚህ ቅድም ያልናቸው ያነሳናቸው ፖይንቶች አሉ። ድሮይንጉን ደግሞ ስንሰራ ኢንስትራክሽኖቹን ከላይ ያላቸውን ፖይንቶች እንይዛለን። ቀጥለን እነኚህን ነገሮች ሁሉ ተመልክተን እንግዲህ በጥንቃቄ ኮለናችንን ዲዛይን ማድረግ እንችላለን ማለት ነው። እንግዲህ በዛሬው ፕሮግራም የተመለከትነው አንድን ኮለን ዲዛይን ከማድረጋችን በፊት ምን አይነት አስፈላጊ ነገሮች ወይም ደግሞ ጥንቃቄ ልናደርግባቸው የሚገቡ ነገሮች እንዳሉና እንዴት አድርገን ዲዛይን ስናደርግ እነኛን ፖይንቶች ከኢቢሲኤስ አንጻር ኮድን ተጠቅመን እንዴት አድርገን ማየት እንዳለብን ራፍሊ ተመልክተናል። እንግዲህ በቀጣይ ደግሞ እንዴት ኮለን ፌለር ሊኖር ያጋጥመው ይችላል የሚለውን ነገር እንመለከታለን። አብራችሁን ስለቆያችሁና ፕሮግራማችንን ስለተከታተላችሁ እናመሰግናለን። ተጨማሪ ዶክመንቶች ፒዲኤፍ እንግዲህ ለማግኘት ደግሞ በቴሌግራም ቻናላችን ላይ ሊንኩን እዚህ ጋር እናስቀምጣለን። በዛ ገብታችሁ ዶክመንት ማግኘት ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም